ቤተ ክርስቲያን ላይ መድፍ መተኮሱን የብልጽግናው ባለስልጣን አመኑ። ምርኮኛ ልጆቻቸው በሰላም ወደ ቤታቸው የተሸኙላቸው የኦሮሞ ብሔረሰብ አባላት ለፋኖ ምስጋና አቀረቡ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ ውስጥ የንጹሃን ዜጎችና እገታ ተባብሶ መቀጠሉን ፓርቲው አስታወቀም። በጦርነት ስጋት ምክንያት የትግራይ ተወላጆች ከሰሜን ኢትዮጵያ ለቀው እንዲወጡ እየተደረገ ነው ተባለ። ጤና ይስጥልን። ከሸገር ቲዩብ የሳቱ መረጃዎች ቀጥሎ ይቀርባሉ። ለቻናላችን አዳዲስ የሆናችሁ ከሸገር ቲዩብ አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አጋርነታችሁ እንድታሳዩን እንጠይቃለን። ወደ መረጃዎቻችን እናልፋለን። በቤተ ክርስቲያኗ ላይ ከባድ መድፍ መተኮሱን የብልጽግናው ባለስልጣን አመኑ። ስላመለጠ ነው እንጂ ለጽንፈኛ ኃይሉ የተተኮሰ ነው ሲሉ የመሃል ሳይንት ወረዳ ዋና አስተዳዳሪ አቶ እንዳልካቸው ተመስገን ገልጸዋል። የመሃል ሳይንት ወረዳ ዋና አስተዳዳሪ አቶ እንዳልካቸው ተመስገን በየካቲት 28 ቅዳሜ ዕለት በርዕሰ አድባራት ወተአካ ነገሥት አትሮኖስ ማርያም ገዳም የደረሰው የከባድ መሳሪያ ጥቃት መኖሩን ገልጸው ጥቃቱ የተፈጸመው በአካባቢው ታጣቂዎች ስለነበሩ ነው ብለዋል። በዚህም ጥቃት የሞቱ የቤተ ክርስቲያን አገልጋዮች ናቸው ሲሉ ለዲደብሊው ገልጸዋል። የጽንፈኛ ኃይሉ ውስጥ ገብቶ እየመሸገ ስለነበር እዛ አካባቢ ላይ ያለ መስሏቸው የመንግስት ኃይሎች በዚህ አግባብ የፈጸሙት የመድፍ ድብደባ በንጹሃን ላይ ጉዳት አድርሷል ብለዋል። ዲደብሊው በዘገባው የሞቱ ንጹሃን ናቸው የቤተ ክርስቲያን አባቶች ናቸው ወይንስ ሌሎች ናቸው ብሎ ለጠየቀላቸው ጥያቄም አዎ የቤተ ክርስቲያን አባቶችም አሉ፣ እነሱ ናቸው፣ ያው እዚያው ስለነበሩ የተወሰነ 1-5 ሰዎች ላይ ጉዳት ደርሷል፣ 3 ለሕክምና ይላክናቸው አሉ፣ ከዚያ ውጭ 5 የሞቱ አሉ፣ ያለው ነባራዊ ሁኔታ ይሄ ነው በማለት መልሰዋል። አክለውም ከባድ መሳሪያው ከክርስቲያን ላይ አልተተኮሰም፣ የተተኮሰው ደጀ ሰላም ምግብ መመገቢያ አዳራሽ ላይ ነው እንጂ ቤተክርስቲያን ላይ ደረሰ ምንም ነገር የለም ሲሉ ተደምጠዋል። በርካቶች በአስቴቶቻቸው በአማራው ንጹሃን ሞት ላይ የሚያሾፈው ራሱ አማራው መሆኑ ያማል ሲሉ ተሰምተዋል። ለቅዳሴ የወጣን ምዕመን በከባድ መሳሪያ ከፈጁ በኋላ ስላመለጠ ነው ለጽንፈኛ ነው የተተኮሰው ብሎ ማለት ያውም ህዝቡ መሬ ነው በሚለው አካል እንዲህ በሞቱ ላይ ሲሳለቁበት ያሳዝናል የሚሉ አስቴቶች ሰምተዋል። በአማራ ህዝብ መከራ ላይ በዚህ ልክ ማላገጥ እጅግ አስነዋሪ ነው የሚሉ መልእክቶችም ተላልፈዋል። ምርኮኛ ልጆቻቸው በሰላም ወደ ቤታቸው የተሸኙላቸው የኦሮሞ ብሔረሰብ አባላት ለፋኖ ምስጋና ማቅረባቸው ተነገረ። በአማራ ክልል እየተካሄደ በሚገኘው ጦርነት በሺዎች የሚቆጠሩ የስርዓቱ አገልጋይ የመከላከያ ሰራዊት አባላት ተማርከው በፋኖ እጅ ይገኛሉ። ፋኖ እነዚህ ምርኮኛ ወታደሮችን ዓለም አቀፍ የምርኮኛ አያያዝ ህገ ደንብን ባከበረና አማራዊ ሴትን በጠበቀ መልኩ ተንከባክቦ እንደያዛቸው ተነግሯል። ከምርኮኛ ወታደሮች መካከል ከፍተኛውን ቁጥር የሚይዙት የኦሮሞ ተወላጆች ሲሆኑ ስርዓት የኦሮሞ ስርዓት ነው እንዳይፈርስ መታደግ አለባችሁ በሚል ፕሮፓጋንዳ ተታለው መከላከያ ሰራዊትን እንደተቀላቀሉ ይናገራሉ። የፋኖ አባላቱም በፈቃደኝነት ዓላማቸውን ተጋርተው ከነሱ ጋር ለመቀላቀል የፈለጉ ምርኮኛ ወታደሮችን የታድሶ ስልጠና በመስጠት እንዲቀላቀሏቸው ያደረጉ ሲሆን ወደ ቤተሰቦቻቸው መሄድ የፈለጉትን ደግሞ የትግሉን ዓላማ በማስረዳትና የትራንስፖርት ወጪ በመሸፈን በሰላም የሚሄዱበትን ቀጠና በማመቻቸት እየሸኙ ይገኛሉ። ልጆቻቸው ከሞት ተርፈው በሰላም የመጡላቸው በወለጋ፣ በሸዋ፣ በቦረናና በሌሎች የኦሮሚያ አካባቢዎች የሚገኙ የምርኮኛ ወታደር ወላጅ የሆኑ የኦሮሞ ብሔረሰብ አባላት ለፋኖ ምስጋና ማቅረባቸው ነው የተነገረው። በፋኖ ከተማረከ በኋላ የመጓጓዣ ወጪ ተሸፍኖለት የተሸኘ ልጇን በሰላም ያገኘች በምዕራብ ሸዋ አምቦ ከተማ አካባቢ ነዋሪ የሆነች አንዲት እናት ምርኮኛ ልጇ ይዞት በነበረው የፋኖ የስልክ ቁጥር በመደወል ልጄን ዳግመኛ እንደወለዳችሁት ነው የምቆጥረው፣ ያካሂዳችሁ ትግላችሁ ሀቅ እንዳለው የሚያስመሰክር ነው፣ የእውነት አምላክ ከእናንተ ጋር ይሁን የሚል መልእክት ማስተላለፋቸው ነው የፋኖ አመራሮች የተናገሩት። ምርኮኛ ልጆቻቸው በሰላም ወደ ቤቱ የተመለሰላቸው ሌላኛው በቄለም ወለጋ ደንቢዶሎ ከተማ ነዋሪ የሆኑ አንድ አባትም ልጄ በፋኖ መማረኩን ስሰማ አለቀስኩኝ፣ ምክንያቱም እኛ በቀበሌ ስብሰባም በኦቤንና በኦኤምኤን ቴሌቪዥንም የሚነገረን ፋኖ ገዳይና አራጅ ነው በሚል ነው። አሁን ግን ልጄ በሰላም መጥቷል፣ በዚህም የትግላችሁን ሐቀኝነት አረጋግጣችሁልኛል፣ ዋቃ አምላክ ከናንተ ጋር ይሁን የሚል መልእክት አስተላልፈዋል። ምርኮኛ ልጆቻቸው በሰላም ወደ ቤታቸው መሸኘታቸውን ተከትሎ በኦሮሚያ ክልል ሰሜን ሸዋ ዞን አርሲ አካባቢን ጨምሮ በጉጂ፣ በምስራቅ ወለጋ፣ ነቀምቴና በሌሎች የክልሉ አካባቢዎች የሚገኙ የኦሮሞ ተወላጆች ተመሳሳይ የምስጋና መልእክት ማስተላለፋቸውን ነው የፋኖ አመራሮቹ የገለጹት።
በአዲስ የጦርነት ስጋት የትግራይ ተወላጆች ከሰሜን ኢትዮጵያ ለቀው እንዲወጡ እያደረገ ነው ተባለም። አዲስ የጦርነት ስጋት የትግራይ ተወላጆች ከሰሜን ኢትዮጵያ ለቀው እንዲወጡ እያደረገ ነው ሲል የፈረንሳዩ ዜና አገልግሎት ኤፍፒ ዘግቧል። የዜና ወኪሉ በትግራይ ክልል መዲና መቀለ በእኩለ ሌሊት የጀርባ ቦርሳና ሻንጣ የያዙ በርካታ ወጣቶች ወደ አዲስ አበባ የሚወስዳቸውን አውቶቡስ ማፈላለግ ላይ መሆናቸውን መመልከቱን ገልጿል። በፌዴራል መንግስትና በትግራይ ኃይሎች መካከል በተደረገውና ቢያንስ የ600,000 ሰዎችን ሕይወት በቀጠፈው የእርስ በርስ ጦርነት ውስጥ በትግራይ ኃይል በኩል በመሆን ተሳትፎ የነበረው የ23 ዓመቱ አቤል ለደህንነቱ ሲባል ስሙ ተቀይሯል። አዲስ ግጭት መከሰቱ አይቀሬ መሆኑ እንደሚያሰጋው ተናግሯል። እዚህ መቆየት ከእንግዲህ አስተማማኝ አይደለም የሚለው አቤል ሰዎች ሲሞቱ አይቻለው፣ ያንን ደግሜ ማየት አልፈልግም፣ ጦርነቱ ዳግም እንዲደርስብኝ አልፈልግም ሲል ስጋቱን ለኤፍፒ ገልጿል። የመካከለኛው ምስራቅ ቀውስ ዓለምን እያነጋገረ ባለበት በዚህ ወቅት በቀይ ባህር ቀጠና በአፍሪካ ቀንድ ሌላ ግጭት እያንዣበበ እንደሚገኝና የፌዴራልና የትግራይ ኃይሎች በሰሜን ኢትዮጵያ ድንበር አካባቢ ዳግም ኃይላቸውን እያከማቹ መሆኑን ዘገባው አመላክቷል። እንደ ዘገባው ገለጻ ትክክለኛው ቁጥር ባይታወቅም ከጦርነቱ በፊት የ6 ሚሊዮን ሕዝብ መኖሪያ ከነበረችው ከትግራይ ክልል በመቶዎች የሚቆጠሩ ሰዎች በየቀኑ በአውቶቡስና በአውሮፕላን እየወጡ ይገኛሉ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ ውስጥ በንጹሃን ዜጎች ላይ የተፈጸመ ያለው ስልታዊ ማፈናቀል፣ እገታና ግድያ ከቁጥጥር ውጭ እየወጣ መሆኑን ተቃዋሚው ጎጎት ፓርቲ አስታውቋል። ፓርቲው ዛሬ ባወጣው አዲስ መግለጫ እንዳመለከተው ባለፉት 10 ቀናት ውስጥ ብቻ በአካባቢው በሚንቀሳቀሱ ታጣቂዎች በተፈጸመ ጥቃት የአንድ ሰው ሕይወት ሲያልፍ ከ13 በላይ ሰዎች ደግሞ ታፍነው ተወስደዋል። የፓርቲው መረጃ እንደሚያሳየው የካቲት 30 ከሌሊቱ 5 ሰዓት ገደማ በዳጭ ሐሙስ ገበያ ቀበሌ ታፍነው የተወሰዱ አቶ ታቦር ሀብታሙ የተባሉ ግለሰብ በደረሰባቸው ጥቃት ሕይወታቸው አልፏል። በተመሳሳይ ቀን 6 ግለሰቦች እንዲሁም ቀደም ብሎ ከየካቲት 20 ጀምሮ ሌሎች 7 ግለሰቦች በታጣቂዎች ታግተው መወሰዳቸው ተረጋግጧል። ከዚህ የሰው ሕይወት መጥፋትና እገታ በተጨማሪ በርካታ የንብረት ውድመትና ዘረፋ መፈጸሙን ፓርቲው አስታውቋል። የሶዶ ወረዳ የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱን የሚያብራራው ጎጎት ፓርቲ በቀን ብርሃን አርሶ አደሮች፣ የከተማ ነዋሪዎችና አንጋፋ የአገር ሽማግሌዎች ከመኖሪያ ቤታቸው እየታፈኑ እንደሚወሰዱ ገልጿል። በዚህ የጸጥታ ቀውስ ምክንያት በርካታ ትምህርት ቤቶች የተዘጉ ሲሆን መምህራንና ተማሪዎች ተበትነዋል። የችግሩን ስፋት ይበልጥ የሚያጎላው ደግሞ የአካባቢው የቀበሌ አመራሮች ሳይቀሩ አካባቢያቸውን ጥለው የተሻለ ሰላም ወዳለባቸው ከተሞች መሸሻቸውን ነው። በአሁኑ ወቅት በርካታ ነዋሪዎች ከቀያቸው ተፈናቅለው ቤትና ንብረታቸው ወድሞ አስቸኳይ መጠለያ፣ የምግብና የነፍስ አድን እርዳታ በሚፈልጉበት አሳሳቢ ሁኔታ ላይ እንደሚገኙ መግለጫው ያትታል። ጎጎት ፓርቲ በዚህ መግለጫው መንግስትንና የአካባቢውን አስተዳደር በከፍተኛ ቸልተኝነትና የህዝብን ችግር ለፖለቲካ ተርፍ በመዋል ከሷል። ፓርቲው እንደሚለው የአካባቢው አመራሮች ህዝቡን ከጥቃት ለመከላከል ይልቅ መረጃ በመደበቅ ላይ የተጠመዱ ሲሆን፣ አንዳንዶቹ ደግሞ ህዝቡን ለጥቃት ተጋላ በማድረግ የዜጎችን ስቃይ ለፖለቲካ ማስፈራሪያነት እየተጠቀሙበት ይገኛሉ ብለዋል። ፓርቲው አክሎም ህዝቡን ከጥቃት ለመከላከል የሞከሩ ጥቂት አመራሮች ከመንግስት ድጋፍ እንደተነፈጉና ከስልጣን እንደተባረሩ ገልጿል። ይህንን አሳሳቢ ሁኔታ ተከትሎ የኢትዮጵያ መንግስት በሶዶ ወረዳ ለሚገኘው ህዝብ በአስቸኳይ የደህንነት ሽፋን እንዲሰጥ፣ ተፈናቃዮችን እንዲያቋቁምና በአካባቢው በሚንቀሳቀሱ የታጠቁ ኃይሎች ላይ ህጋዊ እርምጃ እንዲወስድ ጎጎት ፓርቲ ጥብቅ ጥሪ አቅርበዋል። ከዚህ በተጨማሪ ሀገር አቀፍና ዓለም አቀፍ የሰብአዊ መብት ተሟጋች ተቋማትም እንዲሁም የእርዳታ ድርጅቶች በወረዳው እየተፈጸመ ያለውን ስልታዊ የሰብአዊ መብት ጥሰትና ማፈናቀል ትኩረት ሰጥተው እንዲመረምሩ፣ አስቸኳይ የሰብአዊ እርዳታ እንዲያቀርቡና ችግሩ እንዲፈታ በመንግስት ላይ ጫና እንዲፈጥሩ ፓርቲው አሳስቧል። የብልጽግና መንግስት ወደ ስልጣን ከመጣ ጀምሮ በመላው ኢትዮጵያ በሚባል ደረጃ ግድያ፣ ማፈናቀልና እገታ የተለመደ ጉዳይ ሆኗል። ከዚህ በተጨማሪ ቤተክርስቲያንና መስጊዶችም ጭምር በመንግስት ወታደሮችና ኃይሎች ሲፈራርሱና ሲደበደቡ ተመልክተናል። የኢራንን አገዛዝ እየሰባበርነው ነው ሲሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናገሩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ስለሚያካሂዱት ጦርነት በኤክስ ገጻቸው ላይ ባሰፈሩት መልእክት የቴህራንን አገዛዝ እየሰባበርነው ነው ሲሉ ተደምጠዋል። ዋና ዓላማችን የኢራንን ህዝብ ካገዛዙ እስላማዊ አብዮት ማላቀቅ ነው ያሉት ጠቅላይ ሚኒስትር ኔታንያሁ የመጨረሻው ውሳኔ ግን የእነርሱ ነው ሲሉ ተሰምተዋል። ምንም ጥርጥር የለውም፣ እስካሁን በተወሰደው እርምጃ ሰባብረናቸዋል፣ አሁንም እርምጃችንን እንደቀጠለ ነው በማለት በይፋ የኤክስ ገጻቸው ላይ ጽፈዋል። ከሸገር ቲዩብ ለእሳቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ ዜናዎችና መረጃዎች እንዲደርሷችሁ የሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ከኛ ጋር እንድትዘልቁ እንጠይቃለን። በያላችሁበት ሰናይ ቀን ተመኘን።